አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም ነው። ዛሬ ወንድሜን ምሳ እጠራለሁ ብዬ ተፍ ተፍ እያልኩ ነበር። ያው ከመጀመሪያ ያልቀረጽኩላችሁም አንድም በጧት ነበር የጀመርኩት፣ ሁለት ደግሞ ረስቼዋለሁ ማለት ትችላላችሁ። በመሀል የሆነን ስራ ሰርቼ በመሀል እረሳዋለሁኝ። ቀርጻለሁ ያልኩትን ስራዎች ሳልቀርጻቸው ማልፋቸው አሉና ግን እንግዲህ ለኢድ የነበረኝ ስጋ ነበረ። ኡድህያ አረፋ ስላረድን ነበር። ከዛ የዛን ሰዓት ያው የኢድ ሰዓት ሲሆን በቃ ወይ ቤተሰብ ሊሆን ይችላል ወይ ጓደኛ ወይ ጎረቤት ቢዚ ትሆናላችሁ እና የዛን ሰዓት ሳልጠራሁትም ነበርና ወንድሜን ዛሬ ከነ ሚስቱ ልጠራቸው ስለፈለኩኝ ቀይ ወጤን በጠዋት እንደዚህ አድርጌ ሰራሁኝ። በጎን ደግሞ እንደምታዩት ድንጋይ እንድርግ አድርጌ ምክንያቱም አንዱ ጉልቻ ብቻ ስለሆነ ያለኝ አንድ ጉል እንትን ድንጋይን አደረኩኝና የቅቅል አልጫ ቅቅል አሰራሬን መስራት ጀመርኩኝ። ሽንኩርትና ትንሽ ሰባ አድርጌ ካቆላላሁኝ በኋላ ብረት ድስቱ ትንሽ ገብጋባ ነበረ። ሰስ የሚባል ብረት ድስት ነውና ደሴ ኔጋል አይደለም። ሽንኩርቴን ከጠበስኩኝ በኋላ ከዛ ስጋዬን ጨምር አድርጌ ደግሞ ስጋዬን የተወሰነ ካሸሁኝ በኋላ የተወሰነ እንደዚህ ጠበስ ጠበስ ካደረኩት በኋላ በቃ ውሃዬን ሙቅ ውሃዬን አደረኩኝና ተውኩት ማለት ነው። እንግዲህ በሁለት ምድጃ በዛኛው ቀይ በዚህ ደግሞ ቅቅል አልጫ ማለት ነው። በዚህ መልኩ ይህንን ካደረኩኝ በኋላ ቀይ ወጤንም በዚሁ እያማሰልኩኝ ምናምን እንደምታዩት ያው በጧት ጨርሻለሁ ማለት ይቻላል። ምክንያቱም በጧት ስለነበረ የተነሳሁት ለምሳ ስለነበረ ሰዓቱ ቶቶሎ ነው የሚሄደው። የሚገርማቸው ነገር ወይ ቢስሚላሂ በጣም ነው ሰዓቱ የሚሄደው። በቃ አንዱን ሳሰሩት ነው የሚሄደው። እንደኔ ሰዓት ያጠራበት ካለ አላውቅም። ከዛ እዚህ ደግሞ መጣሁኝና ያየበሰለ ኬክ መስራት ጀመርኩኝ። በጣም በቃ እንግዳ ሲመጣ ቀለል ያለ ነገር ኬክ ነገር መስራት ደስ ይለኛል። ቆንጆ ቆንጆ እየሆነ ይወጣል። የዛሬውን ብነግራችሁ እስከ መጨረሻው ብታዳምጡ ደስ ይላል። እንደ ወላሂ በጣም እንደተናደድኩ። ከዛ ሁለት ሙዝ አድርጌ ሁለት እንቁላል፣ ቫኒላ፣ ቤኪንግ ፓውደር፣ ዘይትና ስኳር አድርጌ እንደዚህ በደንብ ከመታሁ በኋላ የከላይ ፍጥጥ ፍጥጥ ብሎ የምታዩት የሎሚ ፍቅፋቂ ነው። የአንድ ሎሚ ፍቅፋቂ ማለት ነው። እሱን አድርጌው መጀመሪያ ላይ ስሰራ ምናምን ነገር አላሳየኋችሁም እንደነገርኳቸው ራሶቸው። ይችን ደግሞ የኬክ መስሪያዋን ከሳውዲ አረቢያ ነበር ይዣት የመጣሁት። ሌላም አለችና የኬክ መስሪያዎች እንደዚህ ይዛችሁ በመጡ ደስ ይላል። እናንተ አንዳንድ ጊዜ እንደዚህ እንግዳ ሲመጣባችሁ ምናምን ለቡና ቁርስ ታደርጉታላችሁ። በዚህ መልኩ ሰራሁኝና እንደ ዜብራ ኬክ ሳይሆን ዜብራ ኬክ ሲሆን ሊጡን እኩል በኩል አድርጋችሁ በቾኮሌትና በነጩ አድርጋችሁ ከዛ ትንሽ ጠብ ከዚህ ትንሽ ጠብ እያደረጋችሁ እንደዚህ በእንጨት ስታደርጉት ቆንጆ ቅርጽ ይዞ ይወጣል። እኔ ግን ዝም ብዬ ነጩን ብቻ አድርጌ ከላይ ዝም ብዬ ትንሽዬ ሊጥ አስቀርቼ ቾኮሌቱን ከላይ የቾኮሌቱን ሊጥ ንስንስ ነው ያደረኩት። ከዛ ሩዝን በዚህ ደግሞ እየሰራሁ ነበረ በስቶቭ ማለት ነው። ሩዜ በስሎ አልቋል። ከዛ ልነግራችሁ ነው አሁን ኬኩን ወዳው ከሰራሁ በኋላ እንዲጎጥ ይሄን ይመስላል። እንግዲህ በስተመጨረሻ እንደገና ደግሞ አልጫውም ይሄን ይመስላል። አልጫው ላይ መጀመሪያ ላይ አልቀረጽኩላችሁም እንጂ ቅቅሉ ላይ አልጫው ሳይሆን ብዙ ቅቅል ነው። እንደዚህ መረቁ በዛ ሲል ቅቅል ነው። ምክንያቱም መረቁ እንዲጠጣ ነጭ ሽንኩርትና ቃሪያ አድርጌ ፈጨሁኝና በመፍጫ ከዛም በኋላ ድርግ አረኩበት እና በጣም ነው የሚጣፍጠው። ቃሪያና ነጭ ሽንኩርት ፈጭቼ እንደ ሚጥሚጣ ቃሪያ ነጭ ሽንኩርት ከዛ በኋላ ላይ ደግሞ ቃሪያውን ከተፍ ከተፍ አድርጎ ለቀቅ በትላልቁ ማለት ነው። እና እዚህ ላሳያቸው ኬኩ መብራት ሄደው ወዲያው እንግዲህ 4:30 ነው እኔ የሰራሁት። ቶሎ ስራ ለመጨረስ ብዬ 4:30 ሰራሁት። ከዛም ቢሆን ጥሩ ነው። አቶ መብራት ወዲያው 4:30 ላይ የሄደ እስከ 10 ሰዓት ማለት ነው። እስከ 10 ሰዓት የለም። ወዲያው እኔ ለኮስኳት ይሄ ሐራራ ሙቀቱ አለ አይደለ? በሱ ብቻ ትንሽ ወደ ላይ እንደተነፋ በቃ ሄደ ማለት ነው። ወደ ላይ ኮፍ እንዳለ በቃ በዛው ሄደ መርጎ ቅርት አለ። እንዴት እንደተናደድኩኝ ልነግራችሁ አልችልም። ደግሞ ኬኩን የሰራሁት የወንድሞቼ ልጆች በጣም ይወዳሉ። ከአሁንም ቀደም ሲመጡ ስላስለመርኳቸው ለነሱ ነበረ። በቃ ከሳራ ምንም ማድረግ አይቻልም። የኢትዮጵያ መብራት እንዲህ ነው የሚያደርገው እላቸዋለሁኝ። እንደዚህ ስለለመዱ ያው ልጆች ጣፋጭ ስለሚወዱ ሲመጡም ሰርቼ ሰጣቸዋለሁ። ሲሄድ እዛም ደግሞ ከአጋጣሚ ደግሞ እኔም ከሄድኩኝ እንደዚህ ሰርቼላቸው ስለሚሄድ
በጉጉት ነበር እኔ ጋር መምጣትን የሚፈልጉት ይችን ጣፋጭ ለመብላት ማለት ነው። እና ዛሬ በቃ ተናደድኩኝ። ይሄ የሰራሁት በጣም የጣፈጥ ኬክ የሙዝ ኬክ ነበረ፣ የሙዝና የሎሚ እና በቃ እንደዛ አደረገ። በስተመጨረሻ ብቻ አልሐምዱሊላ በቃ ሁሉም ነገር ከሳራ ማለት ነው። የውድ ነገር ሙዝ ነው። እንቁላል አንድ 20 ብር ገብቶላችኋል። አንዱ 20 ብር ማለት ነው። ከ15 ብር አንዱ 20 ብር ገባ እና ብቻ አልሐምዱሊላ